ላይ ያለው ነገር ሁሉ ብልጭልጭ የምናገኝበት ነው የምንደርስበት ነው። መንፈሳዊ ነገራችሁን ከእግዚአብሔር ጋር ያለው ሪሌሽናችሁን ግን ጠብቁ፣ ዓለም እንዳይሰርቅ። ስለዚህ መጽሐፍ ቅዱስ ሲናገር በጎቼ ድምፄን ይሰማሉ ይላል። ዛሬ እግዚአብሔር በኔ በኩል ሆኖ እየተናገራችሁ ነውና መንፈሳዊ ነገራችሁን ጠብቁ፣ አታዘርፉ፣ ጠብቁት። ሰይጣን እንዴት አድርጎ መንፈሳዊ ነገራችሁን እንደሚሰርቅ ልንገራችሁ። ሰይጣን መንፈሳዊ ነገራችንን ሲሰርቅ ምን ያሳያል? ዓላማ ወይም ስጋውያንንና እኛን አንድ ማድረግ ይፈልጋል። ይልቁንስ ለስጋውያን ይልቁንስ ለአይዛቦች የተሻለ ነገር እንዳላቸው፣ የተሻለ ነገር እንደሚያገኙ፣ የተለያየ ነገር ለነሱ እንደሚደረግላቸው እያሳየ እያወራ በማውራት መንፈሳዊ ነገራችንን ሊሰርቅ ይፈልጋል። አየሹ ምን አይነት ህይወት እንደሚኖሩ አየሽ እያለ እያሳየህን ከእግዚአብሔር እንድንወርቅ ስጋውያን ሰዎች ማድረግ ይፈልጋል ሰይጣን። ስጋዊ ሰው ማለት ተስፋ ቢስ ማለት ነው። መጽሐፍ ቅዱስ ሲናገር አይዛቦች እያላችሁ ተስፋ ቢሶች ነበራችሁ ይላል። አይዛብ ማለት ወይም ስጋዊ ማለት ተስፋ ቢስ ሰው ማለት ነው። ተስፋ የሌለው መጨረሻ የሌለው የት እንደሚወርቁ እንኳን ማያውቅ ሰው ማለት ስጋዊ ሰው ማለት ነው። በቃ ሰይጣን ዓላማው ይሄ ነው። ሰዎችን ስጋዊ ማይንድ መቀየር ይፈልጋል። ስለዚህ ሰይጣን ወደ ስጋዊ መንገድ እንዳይወስደን እግዚአብሔር ሁላችንም እጆቻችን ይያዘን። ክብር ለጌታ ይሁን። አሜን። ስለዚህ ሰይጣን ሌባ ነው። ሰዎችን ወደ ስጋዊ ማድረግ ይፈልጋል። ቅንነታችን ሰርቆ፣ ትጋታችን ሰርቆ፣ ጸሎታችን ሰርቆ፣ ደስታችን ሰርቆ ስጋዊ ማድረግ ይፈልጋል። ስለዚህ ስጋውያንና እኛ መካከል ያለውን እኛ ዋጋ እየከፈልን እንደምንኖር አድርጎ እያሳየን ስጋዊ ማድረግ ይፈልጋል። ስለዚህ እባካችሁ መንፈሳዊ ነገራችሁን አጥብቃችሁ ያዙ። ግድ የለም ሁሉም የሚከተልን ነገር ነው። ዋናው ግን ከእግዚአብሔር ጋር ያለው ሪሌሽን ጥቅሙ ብዙ ነውና መንፈሳዊ መሆን ጥቅሙ ብዙ ነው። መንፈሳዊ መሆን ጥቅሙ ብዙ ነው። አውርተን እንጨርሰው አይደለም። ስለዚህ መንፈሳዊ ማለት ምን ማለት ነው? መንፈሳዊ ማለት ስጋ የማይችለውን ችሎ መገኘት። መንፈሳዊ መሆን ስጋ የማይችለውን ነገር ችሎ መገኘት። በቃ መንፈሳዊ ማለት አሸናፊነት ማለት ነው። ሁሉንም ነገር ማሸነፍ የምንችለው በስጋ ሳይሆን በምንድን ነው? ተናገሩ እንጂ በመንፈስ ነው። ስለዚህ መንፈሳዊነት ማለት ምን ማለት ነው? አሸናፊነት ማለት ነው። መንፈሳዊ ነን ካልን ስጋችንን እናሸንፍ፣ ለስጋ የማይችሉትን ነገር እናሸንፍ። መጽሐፍ ቅዱስ ላይ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ እንደዚህ የሚል ቃል ታገኛላችሁ። ገና ስጋውያን ናችሁ፣ አድመኝነት፣ ክርክር፣ ጥል፣ ምቀኝነት ይገኝባቸዋል ይላል። እኔ አይደለሁም መጽሐፉ ነው የሚለው። አድመኝነት፣ ክርክር፣ ዘረኝነት ይገኝባቸዋል። ገና ስጋዊ ሰዎች የሚያደርጉትን ነገር ታረጋላችሁ። ስጋዊ ሰው የሚሰራውን ኃጢአት ትሰራላችሁ። እንደ ስጋዊ ትመላለሳላችሁ። ሰው ልጅ የሚያደርገውን ነገር ታደርጋላችሁ። እንደ ሰው ልማድ ትመላለሳላችሁ ይላል። ገና ይገኝባቸዋል ይላል። ስለዚህ መንፈሳዊ መሆን ካለብን ራሳችን ለእግዚአብሔር አስገዝተን መንፈሳዊነት አሸናፊነት መሆኑን ካወቅን እናሸንፍ። አድመኝነትን እናሸንፍ፣ ዘረኝነትን እናሸንፍ፣ እኔነትን እናሸንፍ። መጽሐፍ ቅዱስ እንደሚል ይገኝባቸዋል። ክርክርን እናሸንፍ፣ ጥልን እናሸንፍ።
በክርስቶስ ኢየሱስ ያመንን መንፈስኛ ውስጥ አለ ብለን ካሰብን እናሸንፍ። ለስጋ ያልተቻለውን ነገር እናሸንፍ። አሸናፊነት ነው በቃ መንፈሳዊነት ማለት ለስጋ ያልተቻለውን ነገር አሸንፎ መገኘት ጉዳይ ስለሆነ እናሸንፍ። ውስጣችን ላይ የሚታይ ነገር አለ፣ ያላሸነፍነው ነገር አለ። በቃ እኔ መንፈሳዊ ነኝ ብዬ ካሰብኩኝ እኔ ላይ ያለውን ጸብ፣ ክርክር፣ አድመኝነት፣ ዘረኝነት ላሸንፍ ይገባል። ምክንያቱም መንፈሳዊነት ማለት አሸናፊነት ማለት ነው። ክብር ለጌታ ይሁን። በስጋ የምናደርገውን ነገር እግዚአብሔር አይሰማም። እግዚአብሔርን ማስደሰት አንችልም። በስጋ ከሆነ የምናገለግለው አገልግሎታችን የእግዚአብሔር እጅ የለበትም። በሚገባን ቋንቋ ነው እየነገርኩ ያለው። አገልግሎታችን፣ መውጣታችን፣ መግባታችን፣ ድካማችን ሁሉ በስጋ ከሆነ እግዚአብሔር ጋር አይሄድም። እዚሁ ዝም ብለን ዘለን እንደምንገባ ነው መጽሐፍ ቅዱስ የምናገረን። ስለዚህ መንፈሳዊ ነን ብለን ካሰብን እንደ አንድ መንፈሳዊ ሰው እናሸንፍ። በቃ ይገኝባቸዋል፣ ይታይባቸዋል ያለውን መጽሐፍ ቅዱስ የተናገረውን ቃል እናሸንፍ። እዛ ሰዓት ስጋ የማይችለውን አሸንፈን ስንገኝ መንፈሳዊ ነን። በቃ መንፈሳዊ ነገር ጥቅሙ ብዙ ነው። መንፈሳዊ ነገር ብልጫው ብዙ ነው። መንፈሳዊ ስንሆን እግዚአብሔርን ማስደሰት እንችላለን። ለእግዚአብሔር መገዛት እንችላለን። ምንድነው ብለው መጽሐፍ ቅዱስ ሮሜ ላይ እዛው ምዕራፍ ላይ ምንድነው ብለው ስለ ስጋ ማሰብ እግዚአብሔርን ደስ አያሰኝም። ስጋውያን እግዚአብሔርን ደስ ሊያሰኙ አይችሉም። በቃ ስጋውያን ማለት አይዛም ማለት ነው፣ ወይም ተስፋ የሌላቸው ማለት ነው። ስጋውያን ማለት ተስፋ የሌላቸው ሰዎች። ስለዚህ በስጋ የምናደርገውን ነገር አቁመን በመንፈስ እግዚአብሔርን በማየት ወጮሞ ሻጎል እየሰማችሁኝ ነው? አዎ ዋን ወረ ያኩሉ ዋማንቴ ሻቆኮም የሚቆነጥጠን የሚመክረን የሚገስጸን እግዚአብሔር እኛ ውስጥ ያየ ነገር ስኖር ብቻ ነው። አገልጋዮች ስናገለግል በመንፈስ እናገለግል። መሪዎች እንደዛው፣ ኮሄራት እንደዛው። ምክንያቱም መንፈሳዊ ነገር ብዙ ጥቅምና መንፈሳዊያን ስንሆን ስጋ ያልቻለውን ነገር አሸንፈን ስንገኝ ጥቅሙ ብዙ ነው። በቃ ጥቅሙ ትልቁ ጥቅም ምንድን ነው? መንፈሳዊ መሆን፣ እግዚአብሔርን ማስደሰት መቻል፣ እግዚአብሔር ፊት መሆን መቻል፣ እግዚአብሔርን ማገልገል መቻል፣ ለእግዚአብሔር ሕግ መገዛት መቻል። ያ ነው ጥቅሙ። መንፈሳዊ ስንሆን ጥቅሙ ያ ነው። በቃ ትልቅ ጥቅም ነው። ባዝም ትልቅ ነው፣ ትልቅ ማያልቅ። በቃ ሁሌ እግዚአብሔርን እንዴት ደስ ይላል! እግዚአብሔርን ለመደሰት መታደል፣ እግዚአብሔር በአንተ ላይ እንዲደሰት መታደል እንዴት ደስ ይላል! ማን ሊራንሴና ለማካቱ ሲዋነ ገደለ ዮ አባዮ አየ ሊራንሴን ለማካቱ ሲንተ ነው። ግን ሰማይና ምድርን የፈጠረውን አምላክ በምታገለግለው አገልግሎት፣ በምትወጣው በምትኖረው ኑሮ እየተደሰትኩ ነው እያለ እግዚአብሔር እንደተደሰተ መሰማ ትልቅ ነገር ነው። ስለዚህ ዛሬ በጎቼ ድምፄን ይሰማሉ እንደሚል መጽሐፍ ቅዱስ የእግዚአብሔር ቃል የእግዚአብሔር ድምፅ ነው። ዛሬ በእኔ በኩል ሆነ እየተናገራችሁ ነው። በመንፈሴ ተመላለሱ። በስጋችሁ የምታደርጉትን አገልግሎታችሁ በስጋ የምትጡትን እኔ አልሰማኋችሁ። የኔ እጅ የለበትም። በስጋችሁ ምንም ልታረጉ አትችሉም። መጽሐፍ እንደዛ ነው የምለው። ስለ ስጋ ማሰቡ እንኳን ጥል ነው በእግዚአብሔር ዘንድ። ስጋውያን ለእግዚአብሔር መገዛት አይችሉም። በቃ መገዛትን ተስኖታል።
ስጋ ለእግዚአብሔር የማይገዛ እግዚአብሔርን የማይሰማ ፍጥረት ነው። በቃ ያም መቼ ነው? ከውድቀት በኋላ። ስጋ እግዚአብሔር የማይሰማ ለእግዚአብሔር ያልተገዛ ከውድቀት በኋላ ሆኗል። ቢያውቅም ባያውቅም ስጋ እግዚአብሔርን የማይሰማ ሆኗል ከውድቀት በኋላ ማለት ነው። ስለዚህ ወገኖቼ ዛሬ እግዚአብሔር እየተናገራችሁ ነውና በጎቼ ድምፄን ይሰማሉ። ስለዚህ ያመናችሁት ጌታ በእኔ በኩል ዛሬ ለእናንተ ድምፅ ልኳል። ምን የሚል በስጋ በምታረጉት ላይ እኔ የለውም፣ ለእናንተም ጥቅም የለውም። ጥቅም ያለው መንፈሳዊ ስንሆን ነው፣ በመንፈስ ስንመላለስ ነው፣ በመንፈስ ስናገለግል